አንድ ውክልና ለምን ያክል ጊዜ ነው የሚያገለግለው? ሰላም ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? ለቻናሌ አዲስ የሆናችሁ እንኳን በደህና መጣችሁ። ለነባሮቹም አብራችሁ ስላላችሁ ከልብ አመሰግናለሁ። ዛሬ ደግሞ ብዙዎቻችሁ በተደጋጋሚ የምትጠይቁኝን አንድ ወሳኝና ጠቃሚ መረጃ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ውክልና ለምን ያክል ጊዜ ያገለግላል? አንዴ የሰጠነው ውክልና አገልግሎቱ የሚሰጠው እስከ መቼ ነው ብላችሁ ለጠየቃችሁኝ መልሱን እዚህ ቪዲዮ ላይ ስለሆነ እናንተ ደግሞ ቪዲዮ ለብዙ ሰዎች ስለሚያስፈልጋቸው ላይክ እና ሼር በማድረግ አድርሱላቸው። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ ወደ መረጃ እሄዳለሁ። በመጀመሪያ ልታውቁት የሚገባ አንድ ውክልና ወይም ሰነድ የተወሰነ የጊዜ ገደብ ወይም ኤክስፓየር ዴት የለውም። ውክልናው በዋናነት ውድቅ የሚሆነው ወይም አገልግሎቱ የሚያበቃው በእነዚህ ዋና ዋና ምክንያቶች ብቻ ነው። አንደኛ፣ ተወካዩ ውክልናውን ሲሽረው ወይም ውክልናውን ሲያነሳው ውክልናው ከዛን ቀን ጀምሮ አገልግሎት አይሰጥም ማለት ነው። ማንኛውም ወካይ በሚፈልገው ጊዜ ሂዶ ውክልናውን ማንሳት ይችላል። ምንም ነገር ሊያግደው ሊከለክለው አይችልም። በፈለገ ሰዓት ውክልናውን ማንሳት ወይም መሻር ስለሚችል ከተሻረበት ቀን ጀምሮ ውክልናው ውድቅ ሆኗል ማለት ነው። ሁለተኛው፣ ሞት ሲከሰት ወካዩ ወይም ተወካዩ ከዚህ ዓለም በሞት ሲለዩ ውክልናው አገልግሎት አይሰጥም። ለምሳሌ ወካዩ በሕይወት ከሌለ ተወካዩ ውክልናውን መጠቀም አይችልም። ስለዚህ እናንተ ለምትሰጡት ውክልና ቀድማችሁ ማሰብ ያለባችሁ ነገር ለምን አይነት ጉዳይ ነው ይሄንን ውክልና የምሰጠው? ጉዳዩን ለመጨረስ ምን ያክል ጊዜ ይወስዳል? ወካይም ሆነ ተወካይ ጊዜያችሁን በመጠቀም ጉዳያችሁን በመፈጸም በመቀጠልም ጉዳዩን ካለቀላችሁ በማንኛውም ጊዜ ውክልናውን መሻር ትችላላችሁ እያልኩኝ የዛሬው ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። እስከ መጨረሻው አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ውክልና ለመሻር ምን ያስፈልጋል የሚለውን ቪዲዮ ይዤላችሁ እመጣለሁ። እስከዛው ደህና ሁኑ።